ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የምናየው ቪዲዮ ስለሚበሱ ቅኔ ይሆናል። የሚበሱ ቅኔ ማለት ከዚህ በፊት እንዳየነው ዛምላኬ እና ከጉባኤ ቃና መጀመሪያ ጉባኤ ቃና የሚባል ቅኔ አለ። ከዛ በመቀጠል ዛምላኬ ያለ፣ ሶስተኛ ላይ የሚበሱ የሚባል ቅኔ አለ ማለት ነው። እና ዛሬ የምናየው ሶስተኛውን የቅኔ እርከን ወይም ሶስተኛ ላይ ቅኔ ሲደረግ በቅኔ ትምህርት ላይ ሶስተኛ ላይ የምናገኘውን ይሆናል ማለት ነው። እሺ ከዚህ መጀመሪያ ስለሚበሱ ቅኔ አንዳንድ ነገሮችን ልበላችሁ። የመጀመሪያው የሚበሱ እንደነገርኳችሁ ሶስተኛው የቅኔ ደረጃ ነው። በመቀጠል ከዛምላኬ በመቀጠል ነው የሚመጣው። አንድ ባለቅኔ ቅኔ ሲያደርግ ወይም ቅኔ ሲማር መጀመሪያ ጉባኤ ቃና ይማራል። ከዛ ዛምላኬ፣ ከዛ ደግሞ የሚበሱ የሚባለውን ሶስተኛው ላይ ይደርሳል ማለት ነው። ጠቅላላ የሚበሱ እሱም ሶስተኛ ላይ ያለው ቅኔው። እንደገና ደግሞ ስንኞቹ ደግሞ ጠቅላላ ብዛታቸው 3 ናቸው። እና በቅኔ ትምህርት ቤት ስንኝ የምንለው እኛ በአማርኛ ትምህርታችን ወይም ግጥም ስንማር፣ እዚህ በቅኔ ደግሞ ቤት ይባላል። ቤት ማለት ስንኝ ማለት ነው። ይህን እዚህ ጋር ትይዙልኛላችሁ። ከዛ የሚበሱ መዋቅር እናያለን ማለት ነው። የሚበሱ ያው 3 ቤቶች አሉት። አንደኛው ቤት አለ፣ አንደኛው ስንኝ ማለት ነው ቤት፣ ሁለተኛው ስንኝ አለ፣ ሶስተኛ ስንኝ አለ። እያንዳንዳቸው ደግሞ የየግላቸው መዋቅር አላቸው። የመጀመሪያው ቤት መነሻ መደብ፣ ከዚህ በፊት ጉባኤ ቃና ላይ እንዳየነው ማለት ነው። መደብ ተቀባይ ይኖረዋል። ከዛ መካከለኛ መደብ የሚባል አለው። አንዳንዶች ይህንን ሀረግ ብለው ይጠሩታል። መካከለኛ መደብ፣ መካከለኛ መደብ ተቀባይ የሚባል አለ። ስለዚህ የመጀመሪያው ላይ መነሻ መደብ ላይ አንድ ቃል ያርፍበታል። ሁለተኛ መደብ ተቀባይ የሚለው ላይ ደግሞ ሌላ አንድ ቃል ታርፋለች። ሶስተኛ መካከለኛ መደብ የምትለዋ ላይ ደግሞ ሌላውንም አንድ ቃል እናስቀምጣለን። መካከለኛ መደብ ተቀባይ የምትለዋ ጋርም አንዲት ቃል እናስቀምጣለን። ከዛ መጨረሻ ላይ ቤት መምቻ መደብ የሚባል አለ። ከዛ እዚህ ጋርም አንድ ቃል ያርፍበታል ቤት መምቻ መደብ የሚለው ላይ። ከዛ በመቀጠል ቤት መምቻ የሚለው ወይም የስንኙ የመጨረሻው ቃል ማለት ነው። ይህ እዚህ ጋርም አንድ ቃል ያርፍበታል ማለት የመጀመሪያው ስንኝ። ስለዚህ የመጀመሪያው ስንኝ ላይ በጠቅላላ ስንት ቃላቶችን እንጠቀማለን ማለት ነው? 6 ቃላቶችን እንጠቀማለን። የመጀመሪያው ይሄ አንድ አለ፣ መደብ ተቀባዩ 2፣ መካከለኛ 2 ነው ማለት ነው። ስለዚህ ይህ ከጉባኤ ቃና መጀመሪያ ቤት የሚለየው ምንድነው? መሀል ላይ ያለው መካከለኛ መደብ እና መካከለኛ መደብ ተቀባይ የሚለው መጨመሩ ነው እንጂ ጉባኤ ቃና ጋር ተመሳሳይ ነበር። ስለዚህ ትንሽ ረዝሟል ማለት ነው። ከጉባኤ ቃና አንድ ቤት የሚበሱ የመጀመሪያው ቤት ረዘም ያለ ነው ማለት ነው። ከዛ ሁለተኛው ቤት ምንም እንትን የለውም። ከአንደኛው ቤት የሚለየው ምንድነው? እቺ መሀል ላይ መካከለኛ መደብ ስለሌለው ነው። የሁለተኛው ቤት ላይ መካከለኛ መደብ የሚል መዋቅር የለውም ማለት ነው። ወይም እንደ የጉባኤ ቃና አንድ ስንኝ ጋር ሀረግ የሌላት ጉባኤ ቃና እንደማለት ነው። መነሻ መደብ አላት አንድ ቃል፣ መደብ ተቀባይ ላይ አንድ ቃል እንጠቀማለን። ከዛ ቤት መምቻ መደብ ላይ አንድ ቃል እንጠቀማለን። ከዛ ደግሞ ቤት መምቻው መጨረሻው ቃል ላይ አንድ ቃል ስንጠቀም በጠቅላላ ሁለተኛው ስንኝ ላይ 4 ቃላቶችን እንጠቀማለን ማለት ነው። የመጀመሪያው ላይ 6 ነበር የተጠቀምን። እዚህ ሁለተኛው ላይ ደግሞ 4 ብቻ እንጠቀማለን። ስለዚህ ከአንደኛው ላይ ሁለቶችን መቀነስ ማለት ነው። መሀል ላይ ያሉትን መካከለኛ መደብ የሚባለውን መቀነስ ማስወጣት ማለት ነው። ከዛ የሶስተኛው ቤት ፍጹም የሆነ ከአንደኛው ቤት ጋር ተመሳሳይ ነው። አሁን የሚበሱ የምትይዙልኝ ነገር አንደኛውን ቤት ከሰራ ነው በደንብ ኮንስትራክት አድርገን ከጨረስን፣ ሁለተኛውም ከጨረስን፣ ሶስተኛው ቤት መዋቅሩ ተመሳሳይ ነው። ምንድነው የሚለየው? ቃላቶቹ የምንጠቀማቸው ቃላቶች እንደ ቅኔ አመጣጣችን ሊለያዩ ይችላሉ። ዞሮ እዚህ ጋር ያስቀመጥነው አንደኛው ያስቀመጥነው ሙሉ በሙሉ ከታችም ደግመን እንጠቀመዋለን ማለት ሳይሆን ተመሳሳይ የሆነ መዋቅር አላቸው ማለት ነው። ስለዚህ በጠቅላላ የመጀመሪያው ላይ 6 ቃላቶች እንጠቀማለን። የሁለተኛው ላይ 4 ቃላቶች እንጠቀማለን። ጠቅላላ 10 ደረስን። የመጨረሻው ላይ 6 ስንጠቀም 16 ቃላቶችን በመጠቀም አንድ የሚበሱ ቅኔ መስራት እንችላለን ማለት ነው። ይህ የሚበሱ በቃ ጠቅላላ ስኬሌተኑ ይሄ ነው፣ መደበኛ የሚበሱ የሚባለው ማለት ነው። ሌላ ግን ልውጥ የሚበሱ የሚባል አለ። ያ በዜማ ልክ ነው እንጂ የሚለየው መዋቅሩ ከዚህ ጋር ተመሳሳይ ነው። በቁጥር ደረጃ ዜማ ልኩን ስናየው ሊለያይ ይችላል። እሱን ሌላ ቪዲዮ ላይ እሰራላችኋለሁ። ስለዚህ አሁን እዚህ ጋር መያዝ ያለባችሁ ነገር የሚበሱ ከ3 ስንኞች እንደሚዘጋጅ
የአንደኛው ቤት እና የሶስተኛው ቤት ተመሳሳይ እንደሆኑ በመዋቅር ደረጃ ኢቭን ዜማ ልካቸውም ወደፊት እናየዋለን ተመሳሳይ ነው የሚሆነው። ሁለተኛው ቤት ደግሞ ጉባኤ ቃና ጋር ተመሳሳይ ነው። ግዕዝም እዝልም ጉባኤ ቃና ይሆናል። ምንድነው የማይጠቀመው? ሀረግ የሚባል ነገር የለውም። ስለዚህ አራት ቃላቶችን ብቻ ተጠቅመን የምንሰራው ነው ሁለተኛው ቤት። ስለዚህ በሚበሱ እንትን መሰረት የመጀመሪያው ላይ 6 ቃላቶች ያስፈልጉናል። ሁለተኛው ላይ 4 ቃላቶች ያስፈልጉናል። ሶስተኛው ላይ 6 ቃላቶች ያስፈልጉናል ማለት ነው። ይህን ካደረግን በኋላ አንድ የሚበሱ ቅኔ ሰራን ማለት ነው። መዋቅሩ ይሄንን ይመስላል። በመቀጠል ምን እናያለን? ዜማ ልኩን ደግሞ እናያለን። ዜማ ልክ ማለት ከዚህ በፊትም እንደሰራሁላችሁ ወደፊት ያሉ ቪዲዮዎችን ወደኋላ ተመልሳችሁ ብታዩ የጉባኤ ቃና ዜማ ልክ ሰርቻላችኋለሁ። የዛምላኬ ሰርቻለሁ። የማንደርደሪያ ሁሉ ሰርቻለሁ። እና ዜማ ልክ ማለት ምንድን ነው የሚለውን ነገር ከመጀመሪያው ጀምረን የተሰራ ቪዲዮ ስላለ ያንን ወደኋላ ማየት ትችላላችሁ። አሁን የምናየው የሚበሱ ዜማ ልክ ነው። በቀላሉ ከዚህ በፊት ያካየነው ጋር ተመሳሳይ ስለሆነ እናየዋለን። የመጀመሪያው ቤት ጠቅላላ 3 ቤቶች ስላለ የመጀመሪያው ቤት ጉባኤ ቃና መነሻ መደቡና መደብ ተቀባዩን የመጀመሪያ ሁለቶች ቃላቶች ምንድን ናቸው? በጉባኤ ቃና መነሻ መደብ እስከ ተቀባዩ ማለት ነው። ጉባኤ ቃና። ስለዚህ የጉባኤ ቃና ዜማ ልክ ማየት ሊኖርብን ነው ማለት ነው። ከዚህ በፊት የሰራሁትን ቪዲዮ ሄዳችሁ ብታዩት ጉባኤ ቃና ላይ የተሰራ የቁጥራዊ በአሃዝ በቁጥር የተቀመጠ እያንዳንዱ ቃላት ተነሽ ሲሆን፣ ወዳቂ ሲሆን፣ ሰያፍ ሲሆን፣ ተጣይ ሲሆን እየተባለ የተሰራ ፎርሙላ አለው የራሱ የጉባኤ ቃና ፎርሙላ ማለት ነው። ስለዚህ ምንድነው ያችን ፎርሙላ መጠን እዚህ ጋር ማስቀመጥ የመጀመሪያው ሁለቱ ቃላቶች ማለት ነው። ከዛ እችን ሁለቱን ቃላቶች ካስቀመጥን በኋላ ከዛ በኋላ አንድ ጉባኤ ቃና ማስቀመጥ ነው። ምንም ልዩነት የለውም ከጉባኤ ቃና ጋር። ምንድነው የመጀመሪያው በጉባኤ ቃና ጀመረ። ከዛ ደግሞ በጉባኤ ቃና ጀምሮ ግን አልጨረሰም። ሁለቶችን ቃላቶች ብቻ መነሻ መደቡና መደብ ተቀባዩን አደረግን። ከዛ ደግሞ በመቀጠል ምን እንጨምርበታለን? አንድ ጉባኤ ቃና ሀረግ የሌለው ጉባኤ ቃና እንጨምርበታለን ማለት ነው። አንድ ቤት ሞላ ማለት ነው። ጉባኤ ቃና መጀመሪያ 4 ነበረች አይደል? የእሷን ከዛ ሁለቷን የመጀመሪያው ስንጨምርበት 6 ይሆናል ማለት ነው ጠቅላላ የመደቡ ብዛት። ሁለተኛው ቤት ምንም እንደነገርኳችሁ በግዕዝ ወይም በእዝል ጉባኤ ቃና ነው የሚሆነው። ምንድነው ይሄ ልዩነቱ? ሀረግ መጠቀም አይቻልም። የሚበሱ ላይ ሀረግ የሚባል እንትን የለውም። ሁለተኛው ቤት ላይ እንግዲህ ጉባኤ ቃና እንዳያችሁት አንደኛው ቤት ላይም ሁለተኛው ቤት ላይም ሀረግ መጠቀም ይቻላል። በዚህኛው ጊዜ ግን ጉባኤ ቃናው ላይ ሀረጓን እያስወገድን እንጠቀመዋለን ማለት ነው። ሶስተኛው ቤት ያው እንደነገርኳችሁ መዋቅሩ መጀመሪያ ተመሳሳይ ነበረ። እንደገና ደግሞ ዜማ ልኩም ተመሳሳይ ነው የሚሆነው ከአንደኛው ቤት ጋር ማለት ነው። ዜርፎር ምንድነው የምናደርገው ነገር የአንደኛውን ቤት በጉባኤ ቃና መነሻ መደብ እና መደብ ተቀባይ እንጀምራለን። ከዛ አንድ ጉባኤ ቃና እናስቀምጣለን ማለት ነው። አንደኛው ቤት ሞላ፣ ሁለተኛው ቤት ጉባኤ ቃና ነች። ሶስተኛው ቤት ደግሞ ከአንደኛው ቤት ጋር ተመሳሳይ ነው ማለት ነው። ዜማ ልኩ በጣም ቀላል ነው። የሚበሱ ዜማ ልክ ይህን ይመስላል። ልውጥ የሚበሱ የሚባል አለ። እሱ ደግሞ ካስፈልጋችሁና የምትፈልጉት ከሆነ ኮሜንት ታደርጉልኛላችሁ ወይም እኔ የምሰራዋለሁ፣ ችግር የለውም። ልውጥ የሚበሱ የሚባለው እንዴት ነው ዜማ ልኩ ብትሉኝ ያሳያችኋለሁ። ከዛ በመቀጠል ያው አንደኛው ቤት እና ሶስተኛው ቤት ተመሳሳይ እንደሆነ ነው የሚያሳየው። በመቀጠል የምናያለን ምሳሌዎች እናያለን። አንድ ምሳሌ አንድ የሚበሱ ቅኔ ያለ ከዛ ከስኬሌተኑ ጋር እያገናኘ እንዴት ነው ኮንስትራክት የተደረገው የሚለውን ነገር እናየዋለን። እሺ ለዘኢይሰቲ ወይነ ጉባኤ ቃና ጥዑመ ዘይሰትይዎ እስፍንቱ ዘሰተዩ ወስፍንቱ ሊቃውንቲሁ ለያሬድ ሕይወተ ያሬድ አልወቱ እስመ ወይን ዘያሬድ ጉባኤ ቃና ዘያሬድ ትፍስሕተ ልቡና ውእቱ ይላል ማለት ነው። ይህ ቅኔ ዘየኔታ መርሐ ጽድቅ እሸቴ የሚባሉ የቅኔ መምህር ናቸው። ባህር ዳር ሐዲሳትና ቅኔን ያስተምራሉ። በአጋጣሚ እኔም የቅኔ መምህሬ ናቸው። ይህን ቅኔ የዘረፉት ከእሳቸው ስማር የተዘረፈ ቅኔ ነው ለምሳሌ ያመጣሁላችሁ። እና ለዘኢይሰቲ ወይነ ያለው መነሻ መደብ የጉባኤ ቃና ነው ማለት ነው። ለዘኢይሰቲ ወይነ ለዘኢይሰቲ የሚለውን ስንት አለው? ዜማ ልኩ 1 ለዘ 2 ኢ3 ለዘኢይሰቲ 6 አለው ማለት ነው። 6 አለው ዜማ ልኩ ለዘኢይሰቲ የሚለው 6 ነው። ከዛ ወይነ ያለው ደግሞ
2 ነው። ስለዚህ ለዘ ኢይሰቲ ያለው ተነሽ ነው። የተነሽ ደግሞ መደብ ተቀባዩ ስንት ነው የሚሆነው? በተነሽ 2 ብቻ ነው የሚለው 2 ብቻ ማለት ነው። ለዘ ኢይሰቲ ወይነ ያለው በጉባኤ ቃና ጀመረ ማለት ነው። ከዛ ጉባኤ ቃና ጥዑመ ዘሰተዩ ወእስፍንቱ ያለች ደግሞ አንድ ጉባኤ ቃና ጥዑመ ያለችው የጉባኤ ቃና መነሻ መደብና መደብ ተቀባይ ዘሰተዩ ወእስፍንቱ ያለው ደግሞ አሁንም የጉባኤ ቃናውንም ምንድነው ደግሞ ቤት መምቻ መደብና ቤት መምቻው ማለት ነው። እሺ ስለዚህ አንደኛው ቤት ስንት ቃላቶችን ተጠቀምን? ለዘ ኢይሰቲ ያለው 1፣ ወይነ ያለው 2፣ ጉባኤ ቃና ያለው 3፣ ጥዑመ ያለው 4፣ ዘሰተዩ ያለው 5፣ እስፍንቱ ያለው 6 ያልኳችሁ ነው። በ6 ቃላቶች አንደኛውን ቤት ኮንስትራክት አድርገን እንጨርሳለን። ከዛ ሁለተኛው ቤት ጉባኤ ቃና ነው። ሊቃውንቲሁ ለያሬድ ሕይወተ ያሬድ አልወቱ ሊቃውንቲሁ ለያሬድ አሁን ሊቃውንቲሁ ያለው ሊቃውንቲሁ ስንት ነው? ይሄ ሊቃ 2 አለው ውና ንብ 1 3 ቲና ሁ 4 5 ሆነ ማለት ነው። ለያሬድ ያለው ደግሞ 4 የወዳቂ ተቀባዩ ሰያፍ ከሆነ 4 ነው የሚሆነው ብለን ይህንን ከዚህ በፊት የሰራሁት በደንብ ዲቴል የሆነ ቪዲዮ ስላለ እዚያ ጋር ማየት ትችላላችሁ። ሕይወተ ያሬድ አልወቱ ያለውም ሕይወተ ያሬድ ያለው ጉባኤ ቃና ነው። የጉባኤ ቃና መደብ መምቻ ማለት ነው። ቤት መምቻ መደቡ አልወቱ ያለው ደግሞ ቤት መምቻው ማለት ነው። እስመ ወይን ዘያሬድ ጉባኤ ቃና ዘያሬድ ትፍስሕተ ልቡና ውእቱ ያለው እስመ ወይን ዘያሬድ ከአንደኛው ቤት ጋር እንግዲህ መሳሰላል ያልኳችሁ። እስመ ወይን ዘያሬድ ያለው 1፣ እስመ ወይን 1፣ ዘያሬድ ያለው 2፣ ጉባኤ ቃና 3፣ ዘያሬድ ያለው እንደገና 5፣ 4 ትፍስሕተ ልቡና 5፣ ውእቱ ያለው 6 ሆነ ማለት ነው። ስለዚህ ምንድነው የሚለየው? ዞሮ ቃላቶቹ ይመሳሰላላችሁ። አንደኛው ቤትና ሶስተኛው ቤት ይመሳሰላል ስላችሁ ኦልሬዲ ከላይ የተጠቀምነው ቃላቶች እዚህም መልሰን እንጽፋቸዋለን ማለት ሳይሆን ስትራክቸራቸው ተመሳሳይ ነው ለማለት ነው። እንግዲህ በዚህ አጋጣሚ እንትኑም አለ እዩት። መነሻ መደቡ ማን ነው? ለዘ ኢይሰቲ ወይነ ያለው መነሻ መደቡ ለዘ ኢይሰቲ፣ መደብ ተቀባዩ ደግሞ ወይነ። ከዛ መካከለኛ መደብ ያልኳቸው የገባው በሚበሱ እንግዲህ ጉባኤ ቃና ጥዑመ የሚለው መካከለኛ መደብ ጉባኤ ቃና የምትለዋ ነች። ጥዑመ የምትለዋ ደግሞ መካከለኛ መደብ ተቀባይ ትባላለች። ዘሰተዩ ወእስፍንቱ ያለው ቤት መምቻ መደቡ ዘሰተዩ ወእስፍንቱ ነው። እስፍንቱ ያለው ቤት መምቻው ነው ማለት ነው። ስለዚህ በዚህ መሰረት የሶስተኛው ቤት ተመሳሳይ ነው የሚሆነው። የሁለተኛው ቤት ደግሞ ይሄ መነሻ መደቡ ሊቃውንቲሁ ያለው ነው። ለያሬድ ያለው ደግሞ መደብ ተቀባዩ ነው። ሕይወተ ያሬድ ያለው ደግሞ ቤት መምቻ መደቡ ነው። ምክንያቱም ይሄኛው መካከለኛ መደብ የሚባለው ሁለተኛው ቤት ላይ ስለሌለ አልፎ የሚሄደው ወደ ቤት መምቻ መደቡ ነው ማለት ነው። አልወቱ ያለው ደግሞ ቤት መምቻው ነው። በዚህ አጋጣሚ ይህን ቅኔውን አንዳንዴ ተረጎም ችግር ስለሌለው ትርጉሙን ልንገራችሁ። ለዘ ኢይሰቲ ወይነ ጉባኤ ቃና ጥዑመ ዘሰተዩ ወእስፍንቱ ሊቃውንቲሁ ለያሬድ ስንቶች የሆኑ የያሬድ ሊቃውንቶች እነዚህ ዘሰተዩ የጠጡት የሆነ ጉባኤ ቃና የሚጣፍጥ ጉባኤ ቃና ወይንን ይህንን ለዘ ኢይሰቲ ያልጠጣ ሰው ማለት ነው። ይህንን ያልጠጣ ሕይወተ ያሬድ አልወቱ የያሬድ ሕይወት የለውም። ምንን ያልጠጣ? ጉባኤ ቃና ወይንን ይህንን የያሬድ ሊቃውንት እንግዲህ ያሬድ የሚባሉ የቅኔ ሊቃውንቶች በያሬድ ስም የተጠሩ አሉ። መጀመሪያ ቅዱስ ያሬድ አሉ። ከቅዱስ ያሬድ በመቀጠል ደግሞ ሊቀ ሊቃውንት የኔታ ያሬድ ሽፈራው አሉ። የቅኔ ሊቅ ናቸው። እነዚህ በቅኔ ቤት ይመጣሉ እየተነጻጸሩ ማለት ነው። የእነዚህ ሊቃውንት የጠጡት የሆነ ይህ ጉባኤ ቃና የሚጣፍጥ ጉባኤ ቃና ወይም ይህንን ያልጠጣ ሰው ሕይወት ያሬድ አልወቱ የያሬድ ሕይወት የለውም ማለት እስመ ወይን ዘያሬድ ጉባኤ ቃና ዘያሬድ ትፍስሕተ ልቡና ውእቱ ያሬድ የሚሆን ጉባኤ ቃና የያሬድ ወይን ይሄ ትፍስሕተ ልቡና ውእቱ የልቡና ደስታ ነውና ጉባኤ ቃና ወይንን ያልጠጣ ሰው ሕይወት የለውም ይላል። እንግዲህ መጽሐፍ ላይ የተቀመጠ ነው። ምንድነው? ጌታችንን ስጋውና ደሙን በወይን ይመስላል ደሙን ማለት ነው። ይህንን እንትን ያላለ ወይም ሌላም ማሕሌተ ጽጌ ላይም የተቀመጠ እንትን አለ። ያን ይዞ የመጣ ነው ይሄ ሰሙ ማለት ነው። ወርቁ ደግሞ እንግዲህ ጉባኤ ቃና ቅኔን ይህንን የማይቀኝ ሰው
የያሬድ ሕይወት የለውም ማለት የያሬድ ጥበብ የለውም። የያሬድ አመስጥሮ ምስጢርን ማወቅ ይሄ የለበትም። ይህንን አያገኝም። ምንድነው ጉባኤ ቃና የልቡና ደስታ ነውና ማለት ልቡናን ያነቃል፣ ለጥበብ ለምርምር ለሃይማኖት ያደርሳል። ጉባኤ ቃናን የሚማር ሰው ማለት ነው። ወይም ቅኔ ጉባኤ ቃና ብዙ ጊዜ መጀመሪያ ስለሆነች ቅኔ በዚህ መንገድ እንደዚህ እየተባለ ይመጣል ማለት ነው። እና ይሄ ኤግዛምፕሉ በዚህ እንጨርሳለን። ለማስታወስ ያክል የጉባኤ ቃና ዜማ ልኩን እዚህ ጋር አስቀምጬላችኋለሁ። ከዚህ በፊት ያየነው ነው። እሺ ይሄ መነሻ መደብ ያልኩት ተነሽ ከ2 እስከ 7 5ን አይነካም። ይህ እንግዲህ የእዝ ጉባኤ ቃና ነው። ግዕዝ ጉባኤ ቃና ከሆነ ደግሞ ከ2 እስከ 4 ይሆናል ማለት ነው። ከዚህ በፊት የሰራሁት ቪዲዮ ስላለ ይህን እንድታስታውሱት በሚል ነው እዚህ ጋር ያስቀመጥኩላችሁ። ሌላ ጥያቄ ካላችሁ እንዲሁም አስተያየት ካላችሁ ኮመንት ላይ ብጽፉልኝ በጣም ደስ ይለኛል። ማስተካከለው ነገር ካለ ወይም የሚጨመር ነገር እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይም ብጽፉልኝ ወይም ደግሞ ዲስክሪፕሽን ውስጥ የቴሌግራም አካውንቴን እንጽፋለሁ። እዛ ጋር ብታደርሱኝ እናንተ የሚያስፈልጋችሁን ነገር ሁሉ ላገዛችሁ እችላለሁ። ቅኔን በቀላሉ ማወቅና የሀገራችን ትልቅ የጥበብ ሚስጥር የተደበቀበት ቋንቋ ስለሆነ ሁላችንም ብናውቀው ደግሞ አሁን ዘመኑም የግዕዝ ጊዜ እየተባለ ብዙዎች እየተማሩት ነው እና በቀላሉ ለመማር በየቤታችን ሆነን እንደዚህ አይነት ነገሮችን ብንጠቀም ከሚል ሀሳብ ነው ይህንን ቪዲዮ የሰራሁላችሁ። እስካሁን ስለተከታተላችሁኝ በጣም አመሰግናችኋለሁ። ወዳችኋለሁ። ደህና ሁኑልኝ። ቻው ቻው።